ይሄን ሁሉ ጉዳይ ይሄን ሁሉ ነገር የሆንከው አንተ በእኔ ምክንያት ነው፣ በሌላ ሰው ምክንያት አይደለም፣ በእኔ ምክንያት ነው። እንደምትረዳኝ ደግሞ ተስፋ አደርጋለሁ። ዩሱፍ ፕሊዝ በእናት በጣም ይቅር በለኝ የእውነት የእውነት እኔ አንቺን አምኜ ትዳሬ ብዬ ባለቤቴ ብዬ ፍቅረኛዬ ብዬ ለ9-10 ዓመት ያክል ከአንቺ ጋር ስኖር ይሄንን ጉድ ደብቀሽኝ እንዴት ኖርሽ? እንዴት አስቻለሽ? እንዴት አስቻለሽ? ልጅ አለኝ ማለት ምን ችግር አለው? ግን በዚህ መልኩ ማወቅ ለኔ የእውነት በጣም ነው የተጎዳሁት። በጣም ለምን እንደዚህ ደብቀሽኝ ትኖሪያለሽ? እውነት ይሄን ሁሉ ከኔ ጋር ስትኖሪ ልብሽ እንደዚህ ነበር? የእውነት ይሄን ሁሉ ፍቅራችን ፌክ ነበር? እንዴት አስችሎሽ? እኔ እንዴት ለኔ ለብሬክስ እንዴት ይሄንን ነገር ትደብቅኛለሽ መሲ? እንዴት ይሄን ሁሉ ነገሮችን ደብቀሽ ይሄን ሁሉ ነገር መደበቅሽን ሳይቀር ጭራሽ ደግሞ ወጥተሽ ጓደኞቼን ወንድሞቼን በጣም የምወደው የማከብረው ለኔ ተይውና ለአንቺ ስንት ውለታ የዋለልሽን ረሳሽው መሲ? ያን ሁሉ ውለታ ገደል ከተሽ ዩሱፍን እንደዚህ አድርገሽ አንቋሸሽው። እውነት ዩሱፍ ይሄን ይገባው ነበር መሲ? እኔና እሱን ለማለያየት ነው ወይም አንቺ አይ ነው ይሄንን ገመናሽን ለመደበቅ ብለሽ እኔ ልቅደመው ሳያጠቃኝ ቀድሜ ላጥቃው፣ ቀድሜ ስማቸውን ላንቋሻቸው፣ ቀድሜ ላዋርዳቸው፣ ሰዎች በእነሱ ላይ ያላቸው አመለካከት በእነሱ ላይ ያላቸው እምነት ገደል እንዲገባ ብለሽ ነው ይሄንን ሴራ ያሴርሽው፣ ይሄንን ስራ የሰራሽው። ግን አይጠቅምሽም የእውነት ቢያንስ ሰው ባያቅልሽ ሰው ምንም ባያደርግሽ እኮ እግዚአብሔር አምላክ እኮ አለ። እግዚአብሔር እኮ ያይሻል መሲ። ለምን የእውነት እኔ ብሬክስ ይሄ ይገባኛል፣ ዩሱፍስ ይሄ ይገባዋል። ይሄን ሁሉ አመታት አብረን ስንኖር ወይኔ እኔ ምን ማለት እንዳለብኝ አላውቅም። የእውነት ፈጣሪ ይፈርዳል። የእውነት ፈጣሪ እግዚአብሔር አምላክ